الله أكبر الله أكبر ሲጀመር የተጀመረ አስቀድሞ በናምሩድ ጊዜ ነው። በናምሩድ ጊዜ ከኖህ በኋላ ነው ይሄ የተነሳው ጣዖት አምልኮ። በኋላ ሲባል ከአብርሃም ደረሰ። ከአብርሃም ከአያቱ አባት ደረሰ። ከቅድመ አያቱ ደረሰ። ይሄም ሴሩ ይባላል። ሴሩ እንደምታውቁት ወንድ ልጅ ነበረው። አንድ ልጅ ነው ሞተበት። ሲሞትበት እያለቀሰ በሕፃንነቱ በድኑን ይዞ አላስቀብርም አለ። አላስቀብርም በሚልበት ጊዜ ይሄን ሰው እንዴት እናድርገው ተባለና በሉ እንግዲህ ከእንዲህ ያለ አገር ሙት የሚያስነሳ መጥቷልና ልጅክን አስነሳው ተባለ። ይህን አስነሳው ተባለ። ሙት የሚያነሳ ሰው ፍለጋ ሲሄድ እነሱ እንጨት ጠርበው ቀለም ቀብተው ልብስ አልብሰው ከዚያ በኋላ ልጁን ቀበሩና ሲመጣ ይኸው ልጅ ተነስቶ ልጅ ብኑ እኮ ተነሳ፣ አንተ በከንቱ ደካም ብቻ አለ። ተነሳ ልጅ ብኑን ይለው አለ። ሰይጣን ነው አውቆ በእንጨቱ ላይ አድሮ ማለት ነው። ልጅ ብኑን አለ ሀይስ ልጅ ነው ሁለቱም ምን ላድርግልህ ልጄ ከሞት ሙተ ተነስታለሁ ስገድልኝ አለ። ይህስ እውነትም አምላክ ሊሆን ነው የተነሳ ብሎ ሰገድለት። ተመልከቱ ድንቁርና ያልኩት ቢሆንስ የወለደው ልጁ አምላክ ነው ይባላል? ሽንቱን ሰገራውን ጠርጎ ያሳደገው ልጁ እንደሆነ እያወቀ ሚስቱ አመጣ ስትወልደው ያየው ልጁ እንደሆነ እያወቀ አባ እማ እያለ ተቆላጥፎ እንደሆነ እያወቀ እንኳንስ እንጨቱ ልጁስ ሊሆን ይሰገድለት ነበር? እሺ አሁን ደግሞ እንደሰማችሁት ድንቁርና ብሎ ነው የገለጸው። እንዲህም ያለበትን ምክንያት ሲነግረን ሁለት ነጥቦችን ያነሳው። አንደኛው የመጀመሪያው የሪቶሪካል ኩዌሽን ነው። ቢሆንስ የወለደው ልጅ አምላክ ነው ይባላልን በማለት ነበር የጠየቀው። መልሱ ያው አይባልም ነው። ትክክለኛው ጥያቄ ግን ይህን የጠየቅከውን አመክንዮ ወይም ሎጂክ አምላኬ ነው ብለህ ለምታመልከው ኢየሱስ ትጠቀመዋለህ ወይ ነው። ይህ የጥያቄ ሐሳቤ ወይም አሰምሽን እውነት ነው ብለህ የምታምን ከሆነ ደግሞ ማርያም ኢየሱስን ወልደዋለች፣ ስለዚህ አምላኳ ሊሆን አይችልም የሚለው ደግሞ ምክንያታዊ መደምደሚያ ይሆናል ማለት ነው። ይህንንም ሐሳብ ቁርአን ላይ እንደሚከተለው ተጠቅሶ እናገኘዋለን። ምዕራፍ 112 ከአንቀጽ 1 እስከ 4 እንመልከት። በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አንድም ቢጤ የለውም ይለናል። አላህ የሁሉ መጠጊያ ነው ካለን ነገሮች ሁሉ በእርሱ ላይ ተጠጊዎች ሲሆኑ እርሱ ግን በማንምና በምንም ላይ ጥገኛ አይደለም ማለት ነው። አልወለደም አልተወለደም ሲለን ደግሞ ጥንታዊና ዘላለሚ የሆነ ስለሆነ መውለድ መዋለድ የፈጣሪ ባህሪያት በፍጹም ሊሆኑ አይችሉም ማለት ነው። በሁለተኛ ደረጃ ደግሞ ያነሳው ሐሳብ ምንድነው? ሽንቱን ጠርጎ ያሳደገው ልጅ እንደሆነ እያወቀ እንዴት ይሰግድለታል ብሎ ነበር የተናገረው። ትክክል ነው። እንደዚህ አይነት ባህሪ ያለው አካል በፍጹም ሊሰገድለት አይገባም። ፈጣሪ ከላይ ከጠቀሳቸው ነገሮች ሁሉ የጠራ ናቸው። አሁንም ቢሆን ጥያቄው ግን ይህን የተጠቀምከውን ሎጂክ ወይም አመክንዮ አምላኬ ነው ብለህ ለምታስበው ለኢየሱስ ያለ ህዝነትና ምሕረት በሳቸው ላይ ይሁንና ትጠቀመዋለህ ወይ ነው። ኢየሱስ ምግብን ይመገብ እንደነበር ቁርአን በመግለጽ አምላክ አለመሆኑን ይነግረናል። ምዕራፍ 5 አንቀጽ 75 የመርየም ልጅ አልመሲህ ከበፊት መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። እናቱም በጣም እውነተኛ ናት። ሁለቱም ምግብን የሚበሉ ነበሩ። አንቀጾችን ለእነርሱ ለካዲዎች እንዴት እንደምናብራራ ተመልከት። ከዚያም ከእውነቱ እንዴት እንደሚመለሱ ተመልከት። ቁርአን ያው ይመገቡ ነበር ብሎ ነው ዝም ያለው። የቀረውን ለህሊና ነው የተወው። አንድ ሰው ከበላ ከጠጣ ከሰዓታት በኋላ በሌላ መልኩ ተቀይሮ ቆሻሻው ነው ከሰውነቱ ይወጣል። ይህን ድርጊት እንዴት ብለን ነው ታዲያ ዓለማትን ለፈጠረው አምላክ የምናስጠጋው? እውነተኛው አምላክ አላህ ያበላል ይመግባል እንጂ አይበላም ወይም አይመገብም። ምዕራፍ 6 አንቀጽ 14 ላይ ይህንኑ ይነግረናል። ሰማያትና ምድርን ፈጣሪ ከሆነው አላህ እርሱ የሚመግብ የማይመገብ ሲሆን ሌላን አምላክ እይዛለሁን በላቸው ይለናል። ስለዚህ አሁን የተጠቀመው አመክንዮ ወይም ሎጂክ አምላኬ ነው ብሎ ለሚያስበው ለኢየሱስ ከተጠቀመው እሱ ራሱ እንደተናገረው ራሱ ድንቁርና ላይ እንዳለ በተገነዘበ ነበር ማለት ነው። እንቀጥላለን። የሚቀጥለውን ቪዲዮ ተመልክተን እንመለስ።